ባለን ጊዜ ለኛ ብቻ ኢትዮጵያ ውስጥ እያንዳንዱ በተለያየ ነገር አቋም እኛ ከጎጃችን ከነበርንበት 50-60 ዓመታት ለውጥ ለሞት የተጣለ የተጋለጠ በትር የተመሰረተ በስቃይ በየመለበት በብዙ ያሉ አባቶች እናቶች ወደ ገዳም ወጥተው ወደ ገበተሩ በወቅቱ የነበረ አስተዳዳሪ ከዚህ ደግሞ ሰላም ሆኗልና ተመለሱ ተብሎ ሰላም ሆነ ወደ ገዳም እኛ ሰላሙን የምንፈልገው የገዳሙን ንብረትን ቆጥሮ ተአቆርጦ የገዳሙ ንብረት የምንለው ምንድን ነው? ቁሳቁስ አይደለም። የአንዳንዳችን ቁሳቁስ አይደለም። የቤተ ክርስቲያን ጽላቶች፣ መጽሐፍቶች በአሁኑ የማይገኙ ሊገኙ የማይችሉ መያዛቸው ስለሆነ እሱ መስፋት ስለናቸው ልስ በረሃ ነው። ብዙ ያው ክረምት ስለሆነ ነው የሚሄደው ግማሹ በታዛለ በአንዳንድ ግማሹ ደግሞ እንደገና ወደ ቤተመንግስት መጥቷል። በዚህ ምክንያት የዓላማችን እንዳይበተን ብለን ይህ ከተማ ነው ለመናኝ ለመኖር አይቻልም፣ ለህፃን አይቻልም፣ ያላደግንበት ቦታ ስለሆነ አይቻልም። ሌሎች ገዳማትን እያሉ 5-10 እንችላለን ይላሉ። ከተመታተን ያ ነገር ሊሳካቸው ተመልሶ መግባት እና የወደቁ አረጋውያንን ለመጠበቅ ይቻላል እና በዚህ ደግሞ ስንቆይ ደግሞ የህዝብ ድጋፍ በውስጥ ድጋፍ ተቻለ አዲስ አበባ ለእኛ ብቻ ሳይሆን ከዚያም ላሉ ተቀብለን ወቅት የነበረ የነበረ ሰራዊት ተነሻገር እያለ ተመለሰ በረሃ ለበረሃ በአህያ እየወሰኑ ከዚህ ወደቀው ገንዘብ ደግሞ እነሱ ተሸመተው የሚያርስ የነበረ የሚያዘምር የነበረ ጉልበት ያለው ህፃን ስለተበታተነ እየሸመቱ አሁን ግን በጣም የሚያሳዝን በጣም አቤት ብለህ የምትችለው አስቸጋሪ ሆነ ብናስበው መፍትሄ የሌለ ይህ መፍትሄው እንግዲህ እግዚአብሔር ያስቀመጠው ችግረኛው ቀን ስላላለቀ ነው መሰለኝ እግዚአብሔር ማለት ቀንታበት ብለን ከዚህ ቆይተናል። እናንተ ደግሞ ከዚህ መጥታችሁ ህይወታችሁ ማቋጠር ብኛ አስባችሁ አቋጥራችሁ መጥታችሁ ትልቅ ሀብት ነው። እኛ ሰው እናንተ ወንዶች ወንዶች አቋጥራችሁ አርገን እናስካው ከዚያ ግን ህዝብ ይረዳ አይደለም በመረዳታም የለም እዚህ የተገኙ እስካሁን ስንሰጣቸው ነበረ ስንሰጣቸው አሁን ግን ሁሉም ተባረሩበት ሁሉንም ከዚህ ያለ አሁን ጊዜ ከዛ ገዳም ጋር ነው እኛ ጊዜ ወጣን ትንያለን ግማሹ በዘመት ግማሹ እንትን ማለት ልስመጣ እየተገኘ ከዚያ ግን ያን ጊዜ ለብሰዋቸው አወጀ ልጅ አልቃ በዚህ የቁማለ የሆነ ገዝቶ ለመስጣት የማይቻል ከባድ እና ይህ ከባድ ሀገራችን ውስጥ ስለሰጠነ እሱ ማለቱ ሰላምን ያመጣሉ። ይህ የመሰለ መንፈሳዊ እንትን ብሎ ከእናንተ ጋር ይኖር መንፈሳዊ ሀሳብ እግዚአብሔር መንፈሳዊ ግቡ የእግዚአብሔር
ችግር እንኳ እኛ ሳንሆን ጌታ ራሱ እመቤታችን ራሷ እንዳሁኑ በዛን ጊዜ አንድ ለቅሶ ሄሮድ ሊባል ለቅሶ ስንት ችግር አግኝታለች እመቤታችን። እንኳን እኛ ሰው ነን። ራሱ ጌታ ኢየሱስ ክርስቶስ ራሱ መከራ አግኝቶ መከራ ያገኙ ሰዎች ይበየላቸው ራሳቸው። ደጋጎች ሰዎች መከራ ያደረሱ ሰዎች ይበየላቸው ራሳቸው እንጂ እኛ መቼም እሷንልን እግዚአብሔር ይመስገን ህዝባችን ኢትዮጵያ ህዝባችን ያቆመን እግዚአብሔር ይመስገን። ስደቱ መከራው ስለምሰሙት እኛ ነፍሳችን ተገፎ አካላችን ገፎ ሙተናል። ሰው ሞትም ድረስ ሳይቀር የአጋዕዝተ ሥላሴዎች ስዕል ተቀዷል። የእመቤታችን ስዕል ተቀዷል። የመድኃኔዓለም ስዕል ተቀዷል። ለእኛ ሊያገኙ ቀደው ጥለውታል። መቼም እግዚአብሔር ልብ ይስጣቸው። የምናደርግኛ ወንድሞቻችን ናቸው። አብረን ብለን ነው ግን ያሳስባቸው እንጃ እንዲህ ደርሰናል። እኛ ግን ይሰድቡኩም ይጸልኡኩም ወይሰብኩም ውዩ ሀበ ካሊእ ሀገር እስመ ይትፌጸም አስራ አህጉራተ እስራኤል ታፍሩ እንጂ የጠላችሁ እንደሆነ ያባራችሁ እንደሆነ ልቀቁላቸው ያለ። እኛ ደግሞ ደቀና ብላለን እንችላለን። መቼም እናንተን ይዘን ሀገራችን ይዘን እንዳሉት አባ ከችግር መከራ ነው ያለኛ። እናንተ ደግሞ ችግራችሁ እናያለን ለመጣችሁ በጣም አመሰግናለሁ። እናንተ ደግሞ እግዚአብሔር አቅፎ ደግፎ ከእንቅፋት ከሾህ አቅፎ ደግፎ በቀኝ በግራ በኋላ በፊት በኋላ መሪ አብሮ ከቤታችን ማገት ያውቃችሁ። ከርሞ ደግሞ ቤታችን መምጣት ያውቃችሁ። እንጃ ነገሩ የምታውቁት ያው ታውቁታል። እንኳንኛ እንኳን በዚህ ሀገር ከሌላም ታውቋል። ሌላም ደርሷል እና እዚህ ደርሷችሁ መከራው መቼም ተነግሮ አይዘለቅም። ስንት አባቶች እድሜያቸው ልክ መከራ አግኝተው ከፈጣሪያቸው ጋር የሚነጋገሩ የነበሩ ከበረሃ ጥለው በምን ተቀብረው አይታወቅም። ከእጃችን የሞቱ ነው ከበረሃ የቀበርናቸው እንጂ ከዚያ ገዝጋማ አልቀበርናቸውም። ከእጃችን የመጡ ከመከራ የመጡ ግን ደግሞ እግዚአብሔር ለሁሉ አሳልፎ ያልፋል እና እግዚአብሔር ይስጣችሁ። ይስጣችሁ ያላችሁ ምን ያላችሁ እግዚአብሔር ይስጣችሁ። ሰላም ያግባችሁ።
እንደሰማነው እነዚህ አባቶች ከገዳማቸው ከበዓታቸው ብዙ ዓመት ከኖሩ ሁላቸው ይኸው ሽማግሌዎች ናቸው። 70-80 ዓመት የኖሩት ገዳም ከዛ ተባረሩ ነው የመጡት። እነሱ ሳይፈልጉ በግድ እንዲወጡ ነው የተደረገ ከገዳማቸውና ይበሉት ቃረስ ነው። ዋልባ እንደምናውቀው ምግብ እንጀራ ይበላል፣ ቃረስ ነው የሚበሉት። በዛ ዘመን ሙሉ የበሉት ቃርፍ አሁን እዚህ ሰው ባመጣላቸው ሰው በጣላቸው እንጀራ የበሉ ዘመኑ እያሳለፉ ነው። እና ቅድም እንዳሉት እኛ ራስ በስደት ነው ያለነው። ለሰዎች ማለት ገባን ነው ዋልባ ችግር እናውቀዋለን። በፊት ወልቃይት ሲወሰድ የተፈጠረ ችግር እናውቃለን። አዲስ ታሪክ አይደለምና በሄድንበት እንደምናስባቸው የእነሱ ጸሎትን እንዲረዳን ብለን ያመጣናቸው እና የምትሉት ነገር ካለ መናገር ትችላለህ።